ኢራን ግን ምን አይነት ሀገር ነች? ብቻዋን ሆና ከዓለም ጋር የምትዋጋ። ይህ እጅግ በጣም የሚያስደንቅ ነገር ነው። ዶናልድ ትራምፕ እንግዲህ ስለ አዲሱ የኢራን መሪ አስቂኝ ንግግር ተናግሯል። እኔ እዚህ ምርጫ ላይ መሳተፍ አለብኝ፣ እኔ ምርጫው ላይ ከሌለውበት ምን ዋጋ የለውም ብሏል። እንደዚሁ የአያቱላ አልሃሚኒ ልጅም እኔ ጋር ቦታ የለውም። ኢራን እንግዲህ የአያቱላ አልሃሚኒ ልጅ ሞቷል ብላ አልሞተም ካለች በኋላ ዓለምን ሰርፕራይዝ አድርጋለች። ዶናልድ ትራምፕ እንግዲህ ኢራኖች እንደማይመለሱ ኢራኖችን እንግዲህ ከመሰረቱ ካልያዘ በስተቀር እንደማይችላቸው ስላወቀ እንግዲህ እዚህ ምርጫ ውስጥ እኔ መሳተፍ አለብኝ እያለ አስቂኝ ንግግሩን ተናግሯል። ኢራኖች ግን እጅግ በጣም በሚያስደንቁ ሁኔታ እኛ ሰማዕት እንሆናለን፣ አስገራሚ ጦሮችንም እናስመለክታቸዋለን፣ እኛ ሸሂድ እንሆናለን እንጂ እጅ አንሰጥም እያሉ ይገኛሉ። እጅግ በጣም የሚያስገርመውና ሌላኛው ነገር ደግሞ እስራኤልና አሜሪካ ኢራን ላይ ጥቃት ለመፈጸም እንደዚሁም ደግሞ የቷ ሚሳኤሎች ለማክበን የተጠቀመችው ገንዘብ እጅግ ያስደንቃል። $3 ቢሊዮን በሳምንት ውስጥ ደርሷል። ይህ ነገር ለወራት የሚቆይ ከሆነ ትልቅ የኢኮኖሚ ግሽፈት ውስጥ እንደሚገቡ ነው የሚያሳየው።